ያዙ ልቀቁኝ ደግሞ አትበላ አያምርብህም እኮ አውሪኝ በቃ የፈለግሽው ነገር ውስጥሽ ላይ ያለውን ነገር አውሪኝ ከዛ በፊት ትክክል ነኝ ያልኩሽ አይደለም በቃ ውስጤ ላይ ያለውንም አወራውም አላወራውም የሚለወጥ ነገር የለም አለቀ ከኔ ጋር መሆን አልፈልግም ከኔ ጋር ህይወት መቀጠል አልፈልግም አልፈልግም ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ ጭራሽ አዎ ከኔ ጋር መቀመጥ ማትፈልግ ከሆነ መውጣት ትችላለህ ጨርሻለሁ መውጣት ትችላለሽ ማለት አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም እንዴ? እሱ መውጣት ይችላል ነገር ምን አንተ መውጣት ትችላለህ። ምን ነው ከመልካቱ ያስገባህ አይደለም ጀምሮ ስታወራ አንተ እንደ ዕቃ ነው የምታስበው። እንዴት ነው የምታስበው? አሁን መውጣት አፈን ሞልታ መውጣት ትችላለሽ ትላለህ። ባለጌ ነህ። ወንድ ልጅ አይደለህ እንዴ አንተ? እያሽቃበጥክ ያለው አንተ ነህ። ባይዘው በመሀላችን የገባኸው አንተ ነህ እንጂ እኔ እና እሷ ድሮ የምንታረቅ ነበር። ገባህ? አንተ ነህ በመሀል እየገባህ ያለው። በጣም ታረቅን እንዴ? አሁንም ቢሆን ከመሀላችን ውጣ። አያገባህም። አሁን የተናገርካት ቃል ራሱ ዋጋ ያስከፍላል። አያገባህም እያልኩ ነው። አያገባህም ነው ስለኔ